ሰላም ጤና ይስጥልን ወደ ቻናላችን ቤተሰቦች የሰዓቱን አጫጭር ዜናዎች ይዘን ቀርበናል። ከሰዓቱ አጫጭር ዜናዎች ጋር ቢቮይ ነኝ፣ አብራችሁን ቆዩ። ለቻናሉ አዲስ የሆናችሁ ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉ የቤተሰብ አባል እንድትሆኑ በአክብሮት ጠይቃለሁ። ወደ ዜናዎቹ እናመራለን። ከኢራን መንግስት መገናኛ ብዙሃን የተገኙ ተንቀሳቃሽ ምስሎች እና ፎቶዎች እንደሚያሳዩት ዜጎች በመላ ሀገሪቱ በሚገኙ የኃይል ማመንጫዎችና ድልድዮች ፊት ለፊት ተቃውሞ እያደረጉ ነው። ይህ የሆነው የአሜሪካ ፕሬዝዳንት ዶናልድ ትራምፕ የሰጡትን የመጨረሻ ማስጠንቀቂያ ጊዜ ካበቃ በኋላ በመሰረተ ልማቶች ላይ አዲስ ጥቃት እንደሚሰነዘሩ ከዛቱም በኋላ ነው። የኢራን ባለስልጣናት የሆኑት አሊሬዛ ራሂም ዜጎች በተለያዩ ወጣቶች በኃይል ማመንጫ ጣቢያዎች ዙሪያ ሕያው ሰንሰለት እንዲፈጥሩ ጥሪ ማቅረባቸውም ይታወቃል። በመንግስት ቴሌቪዥን ከፍተኛ ወጣቶችና ታዳጊዎች ምክር ቤት ጸሐፊ ተብለው የተስተዋወቁ ረሂሚ ወጣቶች፣ አትሌቶች፣ ከያንያን፣ ተማሪዎችና ፕሮፌሰሮች በኃይል ማመንጫ ጣቢያዎች ዙሪያ እንዲሰበሰቡ በቪዲዮ መልእክት ጥሪ አቅርበዋል። የፋርስ ዜና ወኪል ባሰራጨው ቪዲዮ ሰዎች በደቡብ ምዕራብ ኢራን አህቫዝ ውስጥ በሚገኙ ታዋቂ ፖል ሴፊድ ድልድይ ላይ ትልቅ የኢራንን ባንዲራ ይዘው ይታያሉ። ሌላ ምስል ደግሞ በስፋል ታሪካዊ ድልድይ ላይ ማሪዎችም ሰንሰለት ይታያል። በተጨማሪም በቴህራን አቅራቢያ የሚገኙ የሻሂድ ራጂድ የኃይል ማመንጫና በታብሪዝ በሚገኝ ሌላ ጣቢያ ፊት ለፊት ሰዎች ተሰልፈውም ታይተዋል። እስራኤል በቴህራን የሚገኘውን ታሪካዊ ምኩራብ ላይ ለደረሰው ጥፋት ይቅርታም ጠየቀች። የእስራኤልና የኢራን መካከል ያለው ውጥረት አዲስ ምዕራፍ ላይ ደርሷል። የእስራኤል መከላከያ ሰራዊት በኢራን ዋና ከተማ ቴህራን ውስጥ በሚገኝ ወታደራዊ ኢላማ ላይ በፈጸመው የሚሳኤል ጥቃት ራፊኒያ የተሰኘውን ጥንታዊ የአይሁድ ምኩራብ መውደሙን አምኖ ይቅርታ ጠየቀ። ጦሩ ባወጣው መግለጫ ጥቃቱ ያለመው የኢራን ጦር ከፍተኛ አመራር የሚገኝበትን የካታም አልአንቢያ ዋና መስሪያ ቤትን እንጂ የሃይማኖት ተቋሙን እንዳልነበረም ገልጿል። ይሁን እንጂ በደረሰው ድንገተኛ ጉዳት ማዘኑንም አመልክቷል። ጥቃቱ የተፈጸመው አይሁዳውያን የፋሲካን በዓል በሚያከብሩበት ዋዜማ ሲሆን በቴህራን የሚገኘው የፓህላቪ ዘመን ጀምሮ የነበረው ይህ ታሪካዊ ስፍራ ሙሉ በሙሉ መውደሙም ተነግሯል። የትራምፕ ማስጠንቀቂያ ያላሰጋቸው ኢራናውያን ቀጠሮን ደጋግሞ ስለቀየሩ ለምደነዋል አሉ። በቴህራን የሚገኙ ኢራናውያን በአሜሪካ ፕሬዝዳንት ማስጠንቀቂያ ላይ ያላቸው ስሜት በፍርሃትና በተወሰነ ደረጃም ግዴለሽነት መካከል የተከፈለ ይመስላል ሲል አጃንስ ፍራንስ ፕሬስ ዘግቧል። የኢራናቷ ጋዜጠኛ ኢላሂ መሐመድ በኤክስ ገጿ ላይ እንዲህ ብላለች። ለእኛ ጦርነት ማለት የዜና ርዕስ ወይም ፖለቲካ ትንታኔ ብቻ አይደለም፣ የህይወት መፈራረም እንጂ። የእናንተ ጦርነት የእኛን ሌሊት ቅዠታችን ነው ብላለች። የ62 ዓመቱ ጡረተኛ ሞተርዛ ሐሚዝ በበኩላቸው አዲሱን የመጨረሻ ማስጠንቀቂያ ውድቅ በማድረግ ዶናልድ ትራምፕ የቀጠሮ ቀንን ደጋግሞ ስለቀያየረ አሁን ለዛቸው ደንዝዘናልም ብለዋል። የ40 ዓመቱ የቴህራን ነዋሪ አሚር ደግሞ ሰዎች ተጨንቀዋል፣ ነገር ግን መሰረተ ልማት አውታር ጠቁ እንኳን መታገስ አለብን ይላሉ። ምክንያቱም ይህ አገዛዝ ከቀጠለ በሚቀጥለው ቀን እኛን መግደል ይጀምራል ሲል አስተያየቱም ሰጥቷል። ለኢራን የተሰጠው የመጨረሻ ማስጠንቀቂያ ሊያበቃ ጥቂት ሰዓታት ሲቀሩት ዶናልድ ትራምፕ ማክሰኞ ዕለት አንድ ሙሉ ስልጣኔ እንደሚጠፋም ዝተው የነበረ ሲሆን በተመሳሳይ ጊዜ በአሜሪካ የሚገኙ የፖለቲካ ተቀናቃኞች ስለ ፕሬዝዳንቱ የአእምሮ ጤንነት ጥያቄም እያነሱም ይገኛሉ። በተያያዘ ዜና በአሜሪካና በኢራን መካከል የተኩስ አቁም መታወጁም ተሰምቷል። ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ሊሰነዘር የነበረውን መጠነ ሰፊ ጥቃት ለ2 ሳምንት የሚያቆም ስምምነት ላይ መድረሱን አስታውቋል። የ2 ሳምንቱ ፋታ አሜሪካ ምሽት ልታደርገው የነበረውን አጥፊ ጥቃት አቁማ ለ14 ቀን አራዝማለች። ኢራን በበኩሏ ዘግታው የነበረውን ለዓለም ንግድ ወሳኝ የሆነውን የሆርሙዝ የባህር መስመር በአፋጣኝ ለመክፈትም ተስማምታለች። የፓኪስታን ጠቅላይ ሚኒስትርና የጦር አዛዥ ባደረጉት ጥረት ጥቃቱ እንዲዘገይም ተደርጓል። ኢራን ያቀረበችው የ10 ነጥብ የሰላም ሀሳብ ድርድር ጥሩ መሰረት መሆኑን ትራምፕ ገልጿል። አንድ ስልጣኔ ዛሬ ይጠፋል በሚል ከፍተኛ ስጋት ላይ የነበረው ዓለም ማህበረሰብ በዚህ ተኩስ አቁም ስምምነት ለጊዜው እፎይታም እንዳገኘ እየተገለጸ ይገኛል። እስራኤል በኢራን የባቡር መስመሮችና ድልድዮች ላይ መጠነ ሰፊ ጥቃት እየሰነዘረች ትገኛለች። የእስራኤል አየር ኃይል በኢራን ውስጥ የሚገኙ ስትራቴጂካዊ የባቡር መስመሮችና ድልድዮች ላይ መጠነ
ሰፊ ጥቃት መፈጸሙን ጠቅላይ ሚኒስትር ቤንያሚን ኔታንያሁ አስታውቀዋል። ጥቃቱ የኢራን አብዮታዊ ዘብ የሚጠቀምባቸው መሰረተ ልማት ኢላማ ያደረገ ሲሆን በኢራን በኩል ቢያንስ 2 ድልድዮች መውደማቸውም ተረጋግጧል። ኔታንያሁ የቪዲዮ መልእክት የእስራኤል የኢራንን የሽብር አገዛዝ በከፍተኛ ኃይል እያቆሰለች መሆኑንም ገልጸዋል። ከድልድዮች በተጨማሪ የእስራኤል ፓይለቶች በኢራን የአየር ኃይል ጣቢያ ውስጥ የነበሩ የጭነት አውሮፕላኖችና በርካታ ሄሊኮፕተሮችን ማውደማቸውም ተገልጿል። የእስራኤል ጦር ቃል አቀባይ ብርጋዴር ጀነራል አፊ ዴፍሪን በጥቃቱ ወቅት በርካታ ኢራናውያን ወታደሮች፣ አመራሮች መገደላቸውን፣ ቁልፍ መሰረተ ልማትም መውደማቸውን አረጋግጠዋል። ኢራን ለመጀመሪያ ጊዜ አዲስ ባለ 2 ሮኬት ማስወንጨፊያ በመጠቀም ላይ መጠነ ሰፊ ጥቃት መሰንዘር ጀምራለች። እስላማዊ አብዮታዊ ዘብ የአሜሪካና የእስራኤል ጥቃቶችን ለመመከት ለመጀመሪያ ጊዜ ባለ 2 የሮኬት ማስወንጨፊያ ስርዓትን መጠቀሙን አስታውቋል። ማክሰኞ ማለዳ ላይ የተካሄደው ይህ ጥቃት የኢራን የአጸፋ እርምጃ ወሳኝ ምዕራፍ መሆኑን ተገልጿል። እንደ አብዮታዊ ዘቡ ህዝብ ግንኙነት መግለጫ ከሆነ ጥቃቱ በእስራኤል ቁጥጥር ስር ባሉ ማዕከላዊና ደቡባዊ ግዛቶች ላይ እያተኮረም ነበር። ቴል አቪቭን ጨምሮ ከ30 በላይ ስልታዊ ቦታዎች ኢላማም ሆነዋል። በጥቃቱ ጥቅም ላይ የዋሉ የሄባይ ሻካን ሮኬቶች ስልታዊ ቦታዎችን ለመምታት አቅማቸውን የሚታወቁም ናቸው። አብዮታዊ ዘቡ የኤሮስፔስ ኃይል አዛዥ ብርጋዴር ጀነራል ሰማይድ ማጂድ ሙሳቪ እንደገለጹት ይህ አዲስ ቴክኖሎጂ የፈተህ እና የኪሮቭ ሻሃን ሮኬቶች ጥቃት በእጥፍ የሚጨምር ሲሆን ይህም በጦርነት ውስጥ አዲስ ምዕራፍ መጀመሩን ያበስራልን ብለዋል። የመካከለኛው ምስራቅ ውጥረት መርገብና መረጋጋቱን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከኢራን ጋር ለ2 ሳምንት የሚቆይ የተኩስ አቁም ስምምነት ማድረጋቸውም ይታወቃል። በዓለም አቀፍ ደረጃም የነዳጅ ዋጋ በከፍተኛ ሁኔታም ቀንሷል። ይህ እርምጃ በመካከለኛው ምስራቅ ለሳምንት የቆየው ውጥረት በማርገብ ዘላቂ ሰላም ተስፋም ሰጥቷል። በዚህም ምክንያት የአሜሪካ ድፍድፍ ነዳጅ በ9% መቀነስ በአንድ በርሜል $103 ሆኗል። የአክሲዮን ገበያዎች በተለይም ኤስኤንዲፒ 500 ከፍተኛ መነቃቃትም አሳይቷል። የአውሮፓና የእስያ ገበያዎች በነዳጅ አቅርቦት ላይ የነበረውም ስጋት በመቀነሱ አገግመዋል። በምንዛሬ ገበያ የዶላር ዋጋ መጠነኛ ቅናሽ ሲያሳይ ዩሮና የአውስትራሊያ ዶላርም አድገዋል። ምንም እንኳን የተኩስ አቁሙ ለ2 ሳምንት ብቻ ቢሆንም ባለሀብቶች ይህንን መልካም አጋጣሚ ወስደውታል። ወደ ሀገር ውስጥ ዜና እናመራለን። የትግራይ ጊዜያዊ አስተዳደር ፕሬዝዳንት ጀነራል ታደሰ ወረደ የ1 ዓመት የስራ ሪፖርት ዛሬ ለጠቅላይ ሚኒስትር አብይ አህመድ ማቅረባቸውን ጠቅላይ ሚኒስትር ጽሕፈት ቤት አስታውቋል። አብይና ጀነራል ታደሰ በሪፖርቱ ዙሪያ ግምገማና ውይይት ማድረጋቸውም ጽሕፈት ቤቱም ገልጿል። ከ1 ዓመት በፊት ከቀድሞ ፕሬዝዳንት ጌታቸው ረዳ ስልጣኑን በተረከበበት ወቅት በእሳቸው የሚመራው ጊዜያዊ አስተዳደር እንዲያከናውናቸው የተሰጠውን ተግባራት የያዘ ቃል ኪዳን ሰነድ ፈርመው እንደነበረም አይዘነጋም። ነገ የሚያበቃው የጀነራል ታደሰ የስልጣን ዘመን ይራዘም ወይም አይራዘም ታውቋልም። በመሆኑም ለሚመጣው የስልጣን ዘመን ጀነራል ታደሰ ወረደ እንዲቀጥሉም ጠቅላይ ሚኒስትሩ መልሰው ስልጣናቸውን አራዝመውላቸዋልም። ለሰዓቱ የነበሩን አጫጭር ዜናዎች ይህንን ይመስሉ ነበር። ቤተሰቦች ቻናሉን ላይክ፣ ሰብስክራይብ በማድረግ የቻናሉን ማደግ እንድንደግፍ በአክብሮት ጠይቃለሁ። እስከዛውም መልካም ጊዜ